ላንቹ ነው ከሩቅ ምስራቅ ሆነሽ ከፀሐይዋ መውጫ እንድጎነጭ ያረግሽ የፍቅርን ዋንጫ ላንቹ ነው ይድረስሽ የብዕር ክታቤ። የከሰረች ዓለም እስስትናት ምኗም አይጨበጥ ወዲህ ሲሏት ወዲያ የምትገላበጥ ለሰራላት ነፍጋ ለሚመዘብራት አይኗ የሚገለጥ ስንል በትክክል ማሰብ እንጀምራለን። የሰው ልጅ የለውጥ መሰረቱ ራሱን ማየቱና ራሱ ላይ መስራቱ ነው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአርኬ ዩቲዩብ ቻናል ተከታታዮች አድማጭ ተመልካቾች በሙሉ ሰላማችሁ ይብዛ። እኛ ሰላም ነን፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኛ እንግዲህ ለተወሰነ ቀናት ማለት ይቻላል ይሄው እንግዲህ ጠፍቻለሁ። ዛሬም ብቅ ያልኩት እንግዲህ አለሁ ለማለት ያክል ነው ማለት ላንቹ ነው ከሩቅ ምስራቅ ሆነሽ ከፀሐይዋ መውጫ እንድጎነጭ ያረግሽ የፍቅርን ዋንጫ ላንቹ ነው ይድረስሽ የብዕር ክታቤ። እሳለምሻለሁ እንዳንገት ማተቤ መርሳት አይቻልም አንቺን ከሐሳቤ። ልሳኔ ተዘግቶ ራሴን የሰወርኩ በማይጨከነው ፍቅሬን የተዳፈርኩ ወድጄ እኮ አይደለም ባንቺ ላይ የጨከንኩ በዝምታዬ ውስጥ መፍትሄ ስላለ ነው ሁሉንም ያሳለፍኩ እንጅማ ታውቂያለሽ ካንቺ ተለይቶ እንኳን መዋል ማደር ድምጽሽን ሳልሰማ ሰዓታት ካለፉ ይለኛል ቅርቅር። ዝምታ መልሳለው ይሰጠኛል ወኔ ሩቅ አይመስለኝም ዳግም መመለሻው ያ ያለፈው ደስታ ያ ያለፈው ቀኔ። በዝምታዬ ውስጥ ብዙ መልስ አገኘሁ ፍቅሬን ተመለከትኩ እንድኖር ተመኘሁ። ላንቺ ቃል የለኝም እሆናለሁ ምንም አሳይተሽኛል የፍቅርን ጣም የህይወትን ትርጉም። ላንቺ ሆኖ የምኖር ቃሌን በቃል ጸንቷል በዝምታዬ ውስጥ ሐሳብሽ ይመጣል። በርትተሻ በርቺ ነገ ሌላ ቀን ነው ሁሉም ይለወጣል። አለሁል በይኝ ልክ እንደ በፊቱ ላንቺ ያለኝ ፍቅር ትልቅ ነው ግምቱ። አንቺም ለኔ ኑሪ እኔም ላንቺ ልኑር በቃ እስካለን ድረስ የስደት ህይወቱ። የከሰረች ዓለም እስስትናት ምኗም አይጨበጥ ወዲህ ሲሏት ወዲያ የምትገላበጥ ለሰራላት ነፍጋ ለሚመዘብራት አይኗ የሚገለጥ አሽቃባጭ ናት እሷ ላለው ተቆርቋሪ ከደመቀው ደምቃ አስመስላ ኗሪ። በንቶ ፈቶች ወሬ በነቆርጦ ቀጥል እየተሞሸረች የኔም ቢጤ ድሃ ስንቱን አሰደደች ስንቱን አስለቀሰች። የስንቱን ባረግፎ ስንቱ ቤት ተዘጋ እንዲህ ናት ይቻለም ለጊዜው ነው እንጂ አትዘልቅም ካንተጋ። ታዲያ ለዚህ ከንቱ ዓለም ለኮንትራት ጊዜ በሐሳብ በጭንቀት ምን ነው መወዞዜ። ይቅርብኝ ማጌጡ ደምቆ መታየቱ ፍጹም አይከፋኝም ገብቶኛል እውነቱ። ይቻለም መጥፊያዋ ተቃርቧል ሰዓቱ። እጆቼን ልዘርጋ ሽቅብ ወደ ሰማይ የዘላለም አምላክ አለ ሁሉን የሚያይ። እሱ ነው ተስፋዬ ይጎብኘኝ ደጋግሞ ብሄድ ይሻለኛል በከሰረች ዓለም ማን ይኖራል ታሞ። በወደቀች ዓለም ስቆዝም ከምኖር ውስጤን ከማስጨንቅ በአጥያት ክምር ጥራኝና ልምጣ እባክህ እግዚአብሔር ጠላት ምድር ተስፋው እኔም ትቻት ልብረር። የትብብር መድሎ እድልና ጊዜ ተመካከሩና ሁለቱም የኔም ቤት አደረጉት ወና። ጊዜውም ጨለመ እድልም ጠመመ እኔም ዝም አልኳቸው አቅሜ ተዳከመ። ጊዜ መድሎ ሰርቶ ለኔ እየመረረ እድል ጀርባ ሰጥቶኝ እየገረገረ መቼስ ሰው አይደለሁ አለሁበት አለሁ አንጀቴ እያረረ። ወዲያ በፈራገጥ ወዲህ በወራጭም ሰሚ አካላጥቼ ወደ ሰማይ ባገጥ ምድር ባቀረቅር አንገቴን ደፍቼ መሻሻል ጠፋና አልኩኝ እስከመቼ። ግን ይበቃኛል ማዘን መተከዙ ሰው ከሰው ከራቀ ብዙ ነው መዘዙ። ተስፋ አልቆርጥም ብዬ ራሴን ልሞግት የነገ ደስታዬን ዛሬ ላይ ልገምት። ደስ አይበለው ጠላት እጅ አልሰጥም ሳልሞት። አዎ ደስ አይበለው ውድቀቴን የሻተ ሐዘኔ እንዲከፋ ከልቡ ያሟራተ።
ነገ ሌላ ቀን አለኝ አዲስ ተስፋ የልቤን ስብራት ጠግኖ የሚሰፋ ለነዚያ ብዬ እንጂ አንገቴን መድፋቴ ለፍቅር ብዬ እንጂ ራሴን መግዛቴ እንጅማ ቆየሁ ከጠፋኔነቴ። ይሁን ለበጎ ነው ሆድ ከሀገር ይሰፋል። መጥፎ ድል መጥፎ ነው ያለንን ያሳጣል። ቢጥምም ባይጥምም መታገስ ያዋጣል። ምናልባት ቢመሽም ይዘገያል እንጂ የኔም ቀን ይመጣል። ዝም ስንል በትክክል ማሰብ እንጀምራለን። የሰው ልጅ የለውጥ መሰረቱ ራሱን ማየቱና ራሱ ላይ መስራቱ ነው። አፍ ዝም ሲል በትክክል ማሰብ ትጀምራለህ። ከዓለም ጫጫታ ስትርቅ ያለህን አቅም በደንብ ትለያለህ፣ ትመራመራለህ። የህይወት ትርጉም በደንብ ይገለጽልሃል። የመኖርህ ዋጋም ይገለጽልሃል። እንኳን ሰዎች አንተ ራሱ በራስ አቅም ትገረማለህ፣ ትደመማለህ። ለሰዎች አስፈላጊያቸው እንጂ አስፈሪያቸው አትሆንም። አይተኸው የማታውቀውን ራስን እንደ አዲስ መተዋወቅ ያምራል። ጸጋ ብዙ እንደሆነ የማያልቅ እምቅ ችሎታ ባለቤት እንደሆንክ ይገባሃል። የሚያስፈልግህ ነገር ሁሉ ውስጥህ እንዳለ ታውቃለህና ሰከን ትላለህ። እስኪ ሀብቶቻችንን በመቁጠር ከራሳችን ጋር እንተዋወቅ። 1 መተኪያ የሌለው ሀብትህ ጊዜ ነው። በጊዜህ ላይ ፈጽሞ አትቀልድ። ምንም መተኪያ የሌለው ድንቅ ሀብትህ እሱ ነውና የምንይዘው የምንጨብጠው ቋሚ ሀብታችን አይደለምና በብልህነት ልንጠቀመው ይገባል። 2 ጊዜን በከንቱ ነገር አታባክን። የህይወታችን ብዙ ክፍል ትርጉም የለሽ ፍላጎቶችን ስናሳድር ነው የሚያልቀው። በእውነት የሚጠቅመንንና ትርጉም ያለው ህይወት እንዲኖረን የሚያደርጉ ነገሮችን ለይተን ትኩረት ማድረግ ይገባናል። ልዩ ጊዜ ለራሳችን መስጠት ለለውጥ የመጀመሪያው ስኬት መንገድ ነውና ልንጠቀምበት ይገባል። 3 አሁንም መኖር። እውነተኛ ህይወት እንዲሁ መተንፈስ ብቻ ሳይሆን በእንቅስቃሴና በስሜት መኖር ነው። በዓላማ ጥበብንና ምግባርን በመፈለግ ዓለም ላይ አዎንታዊ ተጽዕኖን በማሳደር የሚኖር ህይወት ዋጋ አለው። የእያንዳንዳችን የመኖር ትርጉም የሚለካው ለሌሎች እንደ ብርሃን አገልግሎት የምንሰጥ ሲሆን ነው። ያ ማለት ከመብላት ከመጠጣት ያለፈ ማንነት ሲኖረን ነው ኖርን የሚባለው። 4 ሞትን አንፍራ። ለመልካም ሰው ሞት ሽግግር እንጂ ችግር አይደለም። ሞትን ከመፍራት ይልቅ ስንኖር ምንም ባለመስራታችን እንፍራ። ሞት የህይወት አንድ ተፈጥሯዊ አካልና ያለንን ጊዜ በአግባቡ እንድንጠቀም የሚያስታውሰን ወዳጅ አድርገው መቀበል ይገባል። ትርጉም ያለው ህይወትን በአግባቡ ከኖር ሞት ጸጋ እንጂ ችግር አይደለም። ዛሬ በትክክል ከኖር ይህ ዓለም ጊዜያዊ እንጂ ቋሚ ስላልሆነ እውነተኛውን ዓለም የምንናፍቅ እንሆናለን። 5 ማንነትን ማሳደግ። እውነተኛ ሀብት ያለው ቁስ ላይ ሳይሆን ማንነታችን ላይ ነው። የውስጥ ጥንካሬና የልብ መልካምነት ውድ ሀብቶቻችን ናቸው። ብርታትን፣ አልሸነፍ ባይነትን፣ ርህራሄን ውድ የማንነት አካሎች በማድረግ ተጠቀማቸው፣ ተግብራቸው። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሚን።